ጌታን ቃል በዚህ ግሩም በሆነ ርዕስ እንድንነጋገር ይህን ጊዜ ስላዘጋጃችሁ ፓስተር ዮሐንስ፣ ፓስተር መልኬ፣ ዶክተር ግርማም ጌታ አምላክ ይባርካችሁ። ይንፈሳል አሁንም ይናገራል። እንግዲህ እኔም የእሱ ማውዝ ፒስ የአንደበቱ ድምፅ ሆኜ እናንተም ደግሞ አብራችሁ ከጌታ ጋር እየተወያያችሁ በመንፈሳችን መከር በሚለው ሐሳብ እንዴት እግዚአብሔር በዚህ ጉዳይ ሕይወታችንን ሊቀሰቅስ እንደወደደ እንመለከታለን። መከር የሚሰጥ እግዚአብሔር ነው። መጽሐፍ ቅዱስ ሲጀመር ስለ መከር ሲናገር የመከር ጌታ እግዚአብሔር ራሱ እንደሆነ፣ በዚህም አሁን ባነበብነው ክፍል ወደ መከሩ ጌታ ጸልዩ ሲል መከር ጌታ አለው፣ አዝመራ ጌታ አለው፣ ህዝቦች ባለቤት አላቸው። እነዚያ ባለቤቶች እኛ አይደለንም፣ ቤተ ክርስቲያንም አይደለችም። እግዚአብሔር በቀጥታ ህዝቡን የሚመራበት፣ ህዝቡን የሚያስተዳድርበት፣ ቤተ ክርስቲያንንም የሚያንቀሳቅስበት አንዱ ትልቁ የእርሱ አጀንዳ ይሄ መከር የተባለው ሐሳቡ ነው። እሱ ስጦታ አድርጎ መከርን ሰጥቶናል። ምን ያህል ያንን ስጦታ እንዳየነው ለመቀበልም እጃችንን እንደዘረጋን አላቅም። ምክንያቱም አንዳንድ ጊዜ ምንድነው የሚሆነው? እግዚአብሔር ግራንት ያደረግና ሪሲቭ አናደርግም። አሁን እግዚአብሔር ግራንት አድርጓል። እግዚአብሔር ላይ የቀረ ነገር የለም። ግራንትድ ዊ አር ግራንትድ። እግዚአብሔር ህዝብ ሰጥቶናል። እግዚአብሔር ትውልድ ሰጥቶናል። እግዚአብሔር የምናገለግልበትን ሀገርና አካባቢ ዳርቻና ስፍራ እነሆኝ ብሎ ሰጥቶናል። ጥያቄው are you receiving it? Are you in a position to receive it? Granted but not yet received እንዳይሆን እግዚአብሔር ዛሬ ልቦናችንንም እንድናነሳ እጃችንንም እንድንዘረጋ ኢየሱስ ራስ ከሆነ የቤተ ክርስቲያን ራስ ከሆነ እጆች ምን እየሰራችሁ ነው? እግሮች ምን እየሰራችሁ ነው? If we are the body, why aren't the hands working? የሚል መዝሙር አለ እዚህ በሰሜን አሜሪካ የምንሰማው። ኢየሱስ ራስ በሆነበት አካል ላይ ለምንድን ነው እጆች የማይሰሩት? ኢየሱስ ራስ በሆነበት አካል ላይ እግሮች ለምንድን ነው የማይሄዱት? ኢየሱስ ራስ በሆነበት አካል ላይ አንደበቶች ለምን አይናገሩም? ለካናዳውያን ለምን አይመሰክሩም? በቅርብ ጊዜ የእናንተው የካናዳው ዶክተር ግርማ ደቡብ አፍሪካ ላይ አንድ ምስክርነት አይቼ በጣም ነው ልቤ በእውነት የተሰበረው። በጣም ነው የተነካው። ያንን ደቡብ አፍሪካዊ በዘበኝነት የሚያገለግል ሰው ሰሞኑን አይታችሁ ይሆናል። ዶክተር ግርማ ለጣጥፎታል። ያንን ዘበኛ በር ላይ ብቻ እያዩት ነበር የሁሉ ዓመት የሚያመልኩት እነዚህ የደቡብ አፍሪካ ወንድሞቻችን እህቶቻችን። ዶክተር ግርማ ጥሩት ብሎ ያንን ደቡብ አፍሪካዊ ሰው ወደ ቸርች ለመጀመሪያ ጊዜ ገብቶ የሚጠብቀውን ስንት ዓመታት የሚጠብቀውን ቸርች ሳይገባበት ከዛ ህዝቡ ተነስቶ ይቅርታ ጠይቆት የደቡብ አፍሪካን እንባ ነው እኛ እያጨድን ያለ ነው፣ የእናንተን የለቅሶ ፍሬ ነው ዛሬ የበላን፣ ልጆቻችንን እያስተማርን እያሳደግን ያለ ነው፣ ይቅር በሉን ደቡብ አፍሪካዎች፣ የእናንተን ዳቦ በላን፣ ወደ እናንተ ግን የወንጌል ዳቦን አምጥተን አልተካፈልንም ከእናንተ ጋር፣ የእናንተን ምድራዊ ማዕድ ተካፈል፣ መንፈሳዊን ማዕድ ግን አብረናችሁ አልተካፈልንም፣ ይቅርታ አድርጉልን አሉ። እነማ? ከእናንተ መሀል የሄዱነ ዶክተር ግርማ ተሰብስበው ደቡብ አፍሪካ ላይ ሰሞኑን ነው። አሁን ጥያቄው እግዚአብሔር ካናዳን ይሄውላችሁ ብሎ ሲሰጣችሁ ካናዳውያንን ይቅርታ ጠይቃችኋል? ከካናዳውያን ጋር ተነጋግራችኋል? ካናዳውያን ከሆኑ ልጆቻችሁ ጋር አብራችሁ ኢየሱስን እያመለካችሁ ጆይን እያደረጋችሁ ነው? እኛስ እዚህ በሰሜን አሜሪካ እኔ በዲሲ አካባቢ ነው የምኖረው። ወደ 214 ቸርቾች አሉ በእኛ ኦፊስ ስር፣ እኔ በማገለግለው ኦፊስ ስር እነሱን ኦቨርሲ ማደርገው 214 ቸርቾች አሉን ከኛ ኦፊስ ስር። እነዚህ ሁሉ ቸርቾች ውስጥ የእግዚአብሔር መንፈስ ድምፁ አንድ ነው። ይህንን ህዝብ እዚህ ያመጣሁት አንድ ላይ ሰበሰብኳችሁ
መከር ሆናችሁ ይህን መከር ደግሞ ልታስፋፉ ወደዚህ መከር ሌሎችንም እንድትጨምሩ ነው። ሰጥቶናል፣ ተቀብለናል ወይ? መከሩ ስጦታ ነው። የእግዚአብሔር ሰዎች ሆይ በጉልበታችን ምንም የሆነ ነገር የለም። እግዚአብሔር ያመጣችሁ ቦታ ያስቀመጣችሁ የእናንተ የኢኮኖሚ ሁኔታ የሆነ ቦታ ላይ ኢትዮጵያ ውስጥ በጣም ስላስቸገረው መፍትሄው ያለው ሰሜን አሜሪካ ስለሆነ ብቻ ብሎ አይደለም። እግዚአብሔር የኢኮኖሚ ፕሮብሌም ኢትዮጵያ ውስጥም አፍሪካ ውስጥም ሊፈታ ይችላል። ግን ይህንን ዓለም በወንጌል እንድንደርስ እኛን ፕራይመሪ በሆነ በዚህ ጥሪ ከነ ልጆቻችን እንድንመጣ አድርገዋል። ስለዚህ መከርን ስናስብ በመከር ዙሪያ ላይ ተንቀሳቅሶ መስራቱ የግድ ነው። ምክንያቱም መከር የሚያሳሳ የእግዚአብሔር ስጦታ ነው። ካልሰራንበት ይበላሻል። እድሉ ከእጅ ያመልጣል። ወቅቱ አልፎን ይሄዳል። ሲዝኑ ያመልጠናል። መከር የሲዝን ጉዳይ ነው። እቺ የእናንተ ሲዝን ናት። እቺን ሲዝን አለፋችሁ ማለት በቃ ያ ጊዜ አይመለስም። ይሄ እድል አይገኝም። መከር የጊዜ ጉዳይ አለበት። ስለዚህ አክት ልናደርግ በጊዜው ቅዱሳን የእግዚአብሔር ሰዎች ሆይ ለዚህ እንድንዘጋጅ አሳስባችኋለሁ። በጉልበታችን የሆነ ነገር የለም። እግዚአብሔር እራሱ ያደረገው ነው። ጉልበታችን አመጣው እንደዚህ አደረገው የምንለው ነገር የለም። እግዚአብሔር እራሱ ነገሮችን ሁሉ እየሰራ አሁን ወዳለንበት ወደዚህ የጥሪ ህይወት አምጥቶናል። ጌታ ኢየሱስ እንዳለ ማለት ነው፣ ምንም ያልዘራችሁበትን ታጭዱ ዘንድ ሰደድኳችሁ ይላል። የመከር ጌታ ስለሆነ መጀመሪያ እሱ በሰራው ስራ ውስጥ ነው እኛን የሚጋብዘን። እኛ የምንፈጥረው ምንም አይነት አዝመራ፣ ምንም አይነት መከር፣ ምንም አይነት ህዝብ፣ ምንም አይነት ትውልድ የለም። እኛ የምንሰራው በወንጌል ካልሆነ በስተቀር በራሳችን የምናደርገው የምናፈራው ፍሬ ምንም የለም። ጌታ ዘርቶታል ዘሩን። እግዚአብሔር ቀድሟችሁ ዘር የሚሆኑ ስራዎችን ሰርቷል። በቤታችሁ፣ በከተማችሁ፣ በቤተ ክርስቲያናችሁ፣ በሀገራችሁ፣ ባላችሁበት እግዚአብሔር አስቀድሞ መንፈስ ቅዱስ አስቀድሞ ስራውን ሰርቷል። እናንተን አሁን ለአጨዳ ነው እየጋበዛችሁ ያለው። ኑ እጨዱ እያለ ነው ጌታ። ምንድን ነው የምናጭደው? እኔ የዘራሁትን ይላችኋል የሰራዊት ጌታ እግዚአብሔር። እኔ ዘርቻለሁኝ፣ እኔ ስራውን ሰርቻለሁኝ። ለእናንተ በረከትን ላሳቅፋችሁ እፈልጋለሁ። ስለዚህ ጆይን አድርጉኝ ነው የሚለው ጌታ። ከኔ ጋር ሆናችሁ የኔን ስራ አብረን እንስራ። የኔ ነው ስራው ይላል ጌታ። በመቀጠል የምናየው ሐሳብ መከር እንደ እግዚአብሔር ቃል ስናየው እግዚአብሔር ሕዝቡን ካዳነ በኋላ ቀጥሎ የሚያደርገው ቀጥሎ ወደ ሰዎች ህይወት የሚያመጣው በረከቱ ነው። እግዚአብሔር መጀመሪያ ካጣብቅኝ ካስቸጋሪ ከመጥፎ ህይወት ውስጥ ሰዎችን ይታደግና ከዛ በኋላ ይባርካቸዋል። በመከርም ይባርካቸዋል። አብርሃምን ውጣ ብሎ ከዚያ የጣዖት ምድር ካስወጣው በኋላ በነገዶች፣ በህዝቦች፣ በኔሽንስ እባርክሃለሁ ነው ያለው። አባት አደርግሃለሁ ነው ያለው። ሁልጊዜ የእግዚአብሔር የመከር በረከት ከማዳኑ ጋር ተሰልፎና ተያይዞ ይመጣል። ለዚህ ነው ንጉሥ ዳዊትም ማዳን የእግዚአብሔር ነው፣ በረከትህም በህዝብ ላይ ነው አለ። እግዚአብሔር ህዝቡን ካዳነ ቀጥሎ በመከር መባረኩ ሳይታለም የተፈታ ጉዳይ ነው። ስለዚህ የዳናችሁ ናችሁ እዚህ ያላችሁት በእግዚአብሔር ታላቅ ማዳን በክርስቶስ ባደረገው የምህረት ሥራ የጸደቃችሁ ትድግና ያገኛችሁ ወገኖች ናችሁ። የሚቀጥለው የህይወታችሁ ሲዝን የመከር ሲዝን ነው፣ የሃርቨስት ሲዝን ነው። ይሄ የሰጣችሁ ማዳን እንዲባዛ እግዚአብሔር ይፈልጋል። እንዲትረፈረፍ እግዚአብሔር ይፈልጋል። ማዕዳችሁ ሙሉ እንዲሆን፣ ጽዋችሁ የተትረፈረፈ እንዲሆን እግዚአብሔር ይፈልጋል። ስለዚህ አሁን ዛሬ ማታ መንፈስ ቅዱስ የሚሞግተን ኦቨርፍሎው እያደረጋችሁ ነው ወይ?
ወይስ አሁንም በዛች ቁጥ ቁጥ በምትል ትንሽ ነገር ውስጥ እየተጨናነቅን ሌሎችንም እያስጨነቅን ይሆን ወይ? በጣም በቃ ከማነሷ የተነሳ ሁልጊዜ በምትረብሽን ትንሽ ጓዳ ውስጥ ነው ዛሬም ያለ ነው? ወይስ እግዚአብሔር በፊታችን ባንጣለለው ይሄ ታላቅ የተልእኮ ራእይ ውስጥ አይናችን ተገልጦ እየገባን ነው ያለ ነው? የእግዚአብሔር ሰዎች ሆይ እግዚአብሔር እንዳዳንን ያዳነን እግዚአብሔር ልዩና ሰፊ ታላቅ በረከት መከር በፊታችን አስቀምጦታል። ስለዚህ ወደዚያ ልናቀና ያስፈልጋል። ኢሳይያስ የእግዚአብሔርን ማዳን በምርኮ ዘመን ተመልክቶ ከማዳኑ ጋር ደግሞ የመጣላቸውን በረከት ያን ሃርቨስት ተመልክቶ እንደዚህ አለ፣ ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ጊዜ ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል አለ። እግዚአብሔር መቼም በጣም በሚገርም ሁኔታ ሕዝቡን ማስደሰት፣ ሕዝቡን ማሳረፍ ስለሚፈልግ ከማዳን ጋር በትልቅ በሆነ የተባረከ ዓላማ ሕዝቡን ይባርካል። ስለዚህ ለሕይወታችሁ እግዚአብሔር ያቀደ የመስፋፊያ የማደጊያ እንደ ፈቃዱም ደግሞ ሙሉ ሆናችሁ ተትረፍርፋችሁ የምትወጡበትን ፊውቸር እግዚአብሔር ሊሰጣችሁ ፈልጓል። በካናዳ የእግዚአብሔር ዓላማ እሱ ነው። በእኛ መሃልም እግዚአብሔር በዚህ በዋሽንግተን ዲሲ እና በአካባቢዎቹ እነዚህን ስራዎች ሲሰራ አሁን እያየን ነው ያለ ነው። ኢየሱስን በማዳን ስራው ብቻ አይደለም፣ እኔና ቤቴን ስላዳነ ብቻ አይደለም። ኢየሱስን አሁን የልብሱን ዘርፍ ይዘን አሜሪካኖች ጋር እየሄድን ነው ያለ ነው። በር እያንኳኳን ከሹማምንቱ ጋር የጌታን ጸጋ ለመካፈል አሁን ወደዛ በመንቀሳቀስ ላይ በመንደርደር ላይ እንገኛለን። እባካችሁ ተያይዘን እስቲ ወደ አደባባዩ እንውጣ። እቺ የጓዳ የሆነችዋ ሽኩቻ ትቅርና ጌታ ያልሰጠንን አጀንዳ ይዘን ስንታገል ሲዝኑ እንዳያልፍብን እግዚአብሔር የተንጣለለ አዝመራና መከር ያሳየናል። ወደዚያ እንሂድ። እስራኤል ዘመኑን የሚዋጅበት አንዱ መንፈሳዊ መሳሪያው የመከርን ጊዜ በመዋጀት በመጠቀም ነበር። የመከር በዓል ያከብራሉ እስራኤላውያን። እንደምታውቁት የመከር በዓል እየተባለ በተለያየ ጊዜ ያከብራሉ። አንዱ ያ የመከር በዓል የሚረዳቸው ምንድን ነው? ይሄ አዝመራ የደረሰበት ጊዜ የሚረዳቸው ምንድን ነው? የዘመናቸውን አቆጣጠር ለመቃኘት ነው፣ ለማወቅ፣ ለመረዳት። ለዛ ይጠቀሙበታል። እግዚአብሔርም በዚያ መንገድ በመካከላቸው ይሰራ ነበረ። የዘመኑን አቆጣጠር ተረድተው ያ የእግዚአብሔር ካይሮስ ሞመንት የቱጋ እንዳለ አውቀው እግዚአብሔር በተለየ መንገድ በሕይወታቸው እንደ ሕዝብም ሊሰራባቸው ያሰበውን ጊዜ ለይተው አውቀው መንቀሳቀስ እንዲችሉ የመከርን ጊዜ ይጠቀሙበት ነበር። ለመዋጀት፣ ዘመኑን ለመዋጀት፣ ጊዜውን ለመግዛት፣ የእግዚአብሔርን ሐሳብ ለማከናወን፣ ትልቅ የሆነውን የጌታን አጀንዳ ለማስፈጸም መከር የሚያግዛቸው የእግዚአብሔር ስጦታ ነበር ለነሱ። ለዚህ ነው ሐዋርያ ጳውሎስም ዘመኑን ዋጁ ሲል ዳቦ ብሉበት፣ ወይን ጠጡበት አይነት አይደለም። እንደውም ያለው በወይን ጠጅ አትስከሩ፣ መንፈስ ቅዱስ ይሙላባችሁ እንጂ ይልቁንስ ዘመኑን ዋጁት። ዘመኑን ዋጁ ሲል ምን ማለቱ ነው መሰላችሁ? ወንጌልን ተናገሩበት። የዚህ የክርስቶስ ሰዎችን ከመጥፎ ጦርነት መካከል የሚታደግበት ይህንን የተለየ የምስራች፣ የአሸናፊነት የምስራች ዜና በጦርነት መካከል ላይ ላሉ ለተጨነቁ ሰዎች አዋጅ ብላችሁ፣ የምስራች ብላችሁ ተናገሩ። ዘመኑን መዋጀት ማለት እሱ ነው። ስለዚህ በዚህ የመከር አስተሳሰብ ውስጥ የእግዚአብሔር ሕዝብ በሚሆንበት ጊዜ ምን እንደሚሰራ ያውቃል። መቼ እንደሚሰራ ያውቃል። በምን ፍጥነትና በምን ደረጃ መስራት እንዳለበት ያውቃል። የመከር መረዳት ለዚህ ሁሉ የእግዚአብሔርን ሕዝብ
ያዘጋጃል። ለዚህ ነው ጌታ ኢየሱስም የዳግመኛ ምጽአቱን እንኳን የጊዜ ሰሌዳ የገለጸበት መንገድ የወንጌል ቃል ለሰው ሁሉ እስኪደርስ ድረስ የጌታ ዳግመኛ ምጽአት እንደሚዘገይ ጌታ ኢየሱስ ጠቁመዋል። ያም ያሳየው ምንድን ነው መሰላችሁ? በዚህ እግዚአብሔር ዘመናችንን እንድንዋጅበት የእሱንም የመንግስቱን ስራ እንድንሰራበት በሰጠን የመከር ስጦታው አንጻር ካልተንቀሳቀስን በእግዚአብሔር ፊት እንኳን የተዘጋጀልን ትላልቅ የተባሉ ኢቭን ዳግመኛ እንኳን ምጽአት ከመዘግየት ደረጃ ድረስ የደረሰበት ጉዳይ ነው፣ የሚደርስበት ጉዳይ ነው። ስለዚህ መከሩ በጣም ለእግዚአብሔር የስራ አሰላለፍ ወሳኝ የሆነ የእግዚአብሔር እውነታ ነው። ጌታ ሆይ ምንድነው በህይወቴ የምትፈልገው? የሚቀጥለው እንጌጅ እንዳደርግ ወጥቼ ከራሴም ከቤቴም ከቤተ ክርስቲያንም ጋር እንድፈጽመው የምትፈልገው ሰዎች የወንጌልን እውነት አውቀው የሚድኑበት መንገድ መስመሩ የቱ ነው? እንዴት መዘጋጀት አለብኝ እያል በልባችን እንድንወያይ አሳስባችኋለሁ። ምክንያቱም እግዚአብሔር በዚህ ጉዳይ ላይ ደስቲኒያችን ሁሉ ሳይቀር የወንጌል አገልግሎት ደስቲኒ፣ የእግዚአብሔር መንግስት ደስቲኒ ሁሉ በዚህ ምድር ላይ ሳይቀን የተቀመጠበት አጀንዳ ነው ይሄ መከር፣ የመከሩ ጉዳይ። እግዚአብሔር ይሄንን በስፋት በርቀት በሰዎች ህይወት ውስጥ እንዲታይ እንዲገለጥ ስለሚፈልግ በዚህ መንገድ እግዚአብሔር እኛም እንድንዘጋጅ በዚህ ጊዜ በተለይ ከፊት ለፊት ያለውን ኮንፈረንስ እያሰባችሁ እንድትጸልዩ ኢየሱስን በዚህ እይታውና ራእዩ ጆይን እንድታረጉት ይጋብዛችኋል። እንግዲህ ማሰብ ያለብን አንድ እውነት ምንድን ነው? መከር መጽሐፍ ቅዱስ ውስጥ በተለይ በብሉይ ኪዳኑም በምንመለከትበት ጊዜ በእስራኤላውያን ህይወት ውስጥ የኢኮኖሚ ዋልታ የገቢ ምንጭ ምናምን የሚባል ነገር አይደለም። አዎ ለእርሻ እንዲሁም ደግሞ ለተለያየ ግልጋሎት ይህንን ሐሳብ ሊጠቀሙበት ይችላሉ። መከር ግን እንደ እግዚአብሔር ቃል በተለይ ጌታ ኢየሱስ መከሩ ብዙ ነው ሰራተኛ ጥቂት ነው በሚልበት ጊዜ ማለት የፈለገው የኢኮኖሚ ቋንቋ ወይም የገቢ ጉዳይ አይደለም። የተልእኮ የአደራ ጉዳይ ነው። እግዚአብሔር መልእክተኛ አድርጎ ህይወታችሁን ለላከበት ለዚያ ጥሪው ጌታ ሐሳቡን የሚያመጣበት ድምፁ ነው። መከር የሚለው ሐሳብ የእግዚአብሔር በህይወታችሁ ያለው የታላቁ ዓላማው ድምፅ ነው። ስለዚህ የእስራኤል ህዝብ መከር በሚባልበት ጊዜ በቀጥታ ማሰብ ያለበት የጓሮውን እርሻ አይደለም። የጓሮ እርሻ መከር ነው፣ ልክ ነው። ግን ከዚያ በላይ እግዚአብሔር በዚህ የጓሮ እርሻ ማስታወስ ነገር አለ ይላቸዋል። እኔ ከዚህ ገብስና ስንዴ በላይ ህዝብ ይታየኛል ይላል የሰራዊት ጌታ እግዚአብሔር። አሜን። ከዚህ ዳቦና ሻይ ባሻገር ትውልድ ይታየኛል ይላል የሰራዊት ጌታ እግዚአብሔር። እሱን ብሉት ጠጡት፣ ምንም ችግር የለበትም። እግዚአብሔር ብንበላና ብንጠጣ ተድላና ሐሴት ቢኖር ምንም ችግር የለውም። እግዚአብሔር ነው ያንን የሰጠን። እግዚአብሔር ግን በዚህ በሚሰጠን ምድራዊ በሚመስለው እንኳን በምንበላ በምንጠጣው በዚያ ውስጥ በሱ ፊት ሊቀርብ እየጠራው ያለ ቁርባን ወይም ደግሞ መስዋዕት ወይም ደግሞ እሸት ወይም ደግሞ አዝመራ፣ የደረሰ አዝመራ መከር እግዚአብሔር ከህይወታችን በስተጀርባ ከጥሪያችን ጋር አብሮ በዚህ ሰዓት ይመለከታል። አሜን። መቼም እርግጠኛ ነኝ ወገኖቼ እግዚአብሔር በሚሰጠን ምድራዊ ስራ ምድራዊ በረከት ጋር ደርሰን እዛ ጋር ቆመን ምስጋናችንም እዛች ጋር ብቻ ምታንዣብብ ከሆነ ጌታ ይታዘበናል፣ እግዚአብሔር ይታዘበናል። ወገኖቼ ጌታ የጠራን ከዚህ ከምድራዊው ነገር ባሻገር ላለ የጠለቀ የሰፋ መንፈሳዊ በረከት ነው። አዎ ካናዳ እግዚአብሔር አምጥቶ በስራም በትዳርም በልጆችም በሁሉም ነገር በብዙ አቅጣጫ ባርኳችሁ ሊሆን ይችላል። እግዚአብሔር ግን ከዛ ባሻገር የሚያየው ካናዳውያንን
ካናዳውያን የሆኑ ልጆቻችሁን እንዲሁም ደግሞ ሌሎችን ሕዝቦች እግዚአብሔር የምታስቡበት ምክንያት ይሆን ዘንድ የተለያየ ነገር ወደ ሕይወታችሁ አምጥቷል። እነዚህ ምክንያት የሆኑትን ነገሮች ግብ አታርጓቸው። መሻገሪያ ናቸው፣ መሳሪያ ናቸው። እግዚአብሔር በእንጀራና በዳቦው ውስጥ የሚያሳየን ትልቅ አዝመራ አለ። እነዚህን ሕዝቦች ያሳየናል። መከር ሁል ጊዜ ከእርሻው ባሻገር ከምርቱ ባሻገር ሕዝብ ጠቋሚ ነው። ሕዝቦች ጠቋሚ ነው። ሕዝብን ያሳየናል። ለሕዝብ እንድንራራ ያደርጋል። ታስታውሳላችሁ፣ ጌታ ኢየሱስ ክርስቶስ ሰማርያ አገር ሄዶ ያችን ሳምራዊቷን ሴት ወደ ወንጌል እውነት እየመራት ወደ ማዳኑ ሲያመጣት፣ ደቀ መዛሙርት ግን እዛው ከተማ ዳቦ ሊገዙ ሄደው ነበር ይላል። መጥተው ኢየሱስ ክርስቶስ ያችን ሴት ሲያነጋግራት እንዴት ያነጋግራታል ብለው መነጫነጭ ጀመሩ። አይገርምም? የራሳቸው ድክመት አንሶ ጌታ ኢየሱስንም ለመተቸት ማለት ነው። እነሱ ኢንተረስታቸው ሰማርያ ውስጥ ዳቦ በመግዛት ነው። ጌታ ኢየሱስ ደግሞ ሰማርያዊቷን በማዳን ላይ ነው ኢንተረስቱ። ስለዚህ አንዳንዴ ሰማይ እንዳይታዘበን ጥሩ ጥሩውን ነገር ከአሜሪካውያን ተካፍለን አሜሪካውያንን ግን ወደ ክርስቶስ ይዘን የማንመጣ ከሆነ ሼም ኦናስ። the worst selfishness ወገኖቼ፣ የራስ ወዳድነት ጥግ ምንድን ነው ቢባል ወንጌልን ወደ ሌሎች ይዞ አለመሄድ ነው። በተለይ የሌሎችን መልካም ነገር የምንካፈል ሰዎች እባካችሁ፣ ይሄ መንፈሳዊነት ብቻ አይደለም፣ ሰብአዊነትም ያለበት ጉዳይ ነው። አሁን ደቡብ አፍሪካ ላይ እንዳደረጉት ወገኖች አይ ቲንክ እዚህም ዲሲም አሜሪካም ዩናይትድ ስቴትስም እናንተም ጋር ብናደርግ ጥሩ ነው። ሶሪ ካናዳ ማለት ያለብን ጊዜ ይመስለኛል። ሶሪ ዩኤስ ማለት ያለብን ጊዜ ይመስለኛል። የሚገባንን ያህል የወንጌልን እውነት በስፋት እንደ መከሩ ብዛት ይዘን አልወጣንም የምንልበት ጊዜ ነው ወገኖቼ። ይህንን ከአእምሯችን ጋር ልንታገል ያስፈልጋል። እግዚአብሔር ብዙ ተባዙ፣ ፍሬያማ ሁኑ፣ ቢ ፍሩትፉል ብሎ ከመጀመሪያው እንኳን ምዕራፍ መጽሐፍ ቅዱስ ላይ ሲናገረን ብዙ ተባዙ ብሎ ምድርን ሙሏት ነው ያለው እንጂ ቤተ ክርስቲያናችሁን ሙሉ፣ ቤተሰባችሁን ሙሉ፣ ኪሳችሁን ሙሉ አይደለም። አሁን ዘንድሮ ያው ስለ ኪስ ነው ብዙ የሚሰበከው፣ በተለይ ኢትዮጵያ ውስጥ ታውቃላችሁ። እንደሱ አይደለም። ምድርን ሙሉ ነው። ካናዳን ሙሉ ነው። ሰሜን አሜሪካንን ሙሉ ነው። እግዚአብሔር በሕዝብ በመሞላት የሚያገኘው የራሱ መለኮታዊ እርካታ አለው። እግዚአብሔር በብርና በወርቅ ቤቱን ከምንሞላ በሕዝቦች ብንሞላለት በጣም 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 የእግዚአብሔር ፍላጎቱ ፈቃዱ እሱ ነው። ቤቱን ጌታ በሕዝቦች እንድንሞላ ይጠራናል። ምድርን ሙሉ ነው ያለው። ጎሳችሁን ሙሉ አይደለም። ስለ ጎሳ ነው ያው ታውቃላችሁ። ሀገራችሁንም አይደለም። ጥሩ ነው እንደ ኢትዮጵያውያንን በማገልገል በሰውም ሀገሩም ውስጥ መልካም ነው። ግን በተለይ በውጭ ሀገር ኢትዮጵያውያንን ብቻ የምናገለግል ከሆነ ምን ያህል በወንጌል ቅንነት እያገለገልን እንዳለ ለማወቅ ያስቸግራል ወገኖች። ምክንያቱም ምድሩን ሙሉ ነው ከመጀመሪያው የተባልነው እንጂ ኢትዮጵያውያንን ሙሉ ብቻ አልተባለም። ኢትዮጵያውያንን እየደረስን የእግዚአብሔር ጸጋ ትልቅ ስለሆነ ለኬንያዊም፣ ለኡጋንዳውም፣ ለአውስትራሊያውም ይበቃል እና በዚያ ልክ እንድንዘጋጅ ነው እግዚአብሔር የሚጠራን። የእስራኤል ሕዝብ እንደ በኩር ተደርጎ የተጠራ ሕዝብ ነው። ታውቃላችሁ፣ ከአዝመራዎች መካከል እግዚአብሔር በኩራት አድርጎ የጠራው ሕዝብ ነው የእስራኤል ሕዝብ እና ይህ ሕዝብ እግዚአብሔር በኩር ትሆናለህ ሲለው ምን እያለው ነው መሰላችሁ? በአንተ ላይ የሚጨመር ሌላ ሕዝብ አለ እያለው ነው። በኩራት ከተባለ በኩራት ማለት ወይም በኩር መሆን ማለት ተከታይ አለ ማለት ነው።
ስለዚህ አሁን የሚተኳችሁን ሰዎች አዘጋጅታችኋል ወይ? ወንድሞቼና እህቶቼ እናንተን እግዚአብሔር ምናልባት በዚህ አሁን በካናዳም ባላችሁበት የመጀመሪያው ጄኔሬሽን የመጀመሪያ አዝመራው አርጓችሁ ጠርቷችኋል። ግን የሚቀጥል አዝመራ አለ ወይ? ልጆቻችሁ የት ናቸው ያሉት? ውድ ወንድሞቼና እህቶቼ የሚቀጥል አዝመራ አለ ወይ? እንደ በኩር ነው የተንቀሳቀሳችሁ ያላችሁት ወይስ እዛው ጀምሮ እዛው እንደሚጨርስ የደረቀ ቁጥቋጦ? እግዚአብሔር ሞር ማየት ገና ይፈልጋል። ምክንያቱም መከሩ ብዙ ነው ሲል መከሩ ይቀጥላል፣ ቀጣይነት አለው ማለት ነው እና ያንን ማስፋፋት በሚቻልበት መስመር ላይ እንድንቆም ነው። ያ እንዳይዘጋ ነው እግዚአብሔር እያለን ያለው። ሰፋ ያለ ተለቅ ያለ እየበዛ የሚሄድ የኔ በረከት ይመጣል ወደ ህይወታችሁ፣ ወደ ቤተ ክርስቲያናችሁ ነው እግዚአብሔር የሚለው። ስለዚህ እግዚአብሔር የእስራኤልን ህዝብ እንደጠራቸው አልፎ አልፎ ያንን ሲያስታውሱ እነሱም በጸሎታቸው ለምሳሌ በመዝሙር 67 ላይ May God bless us ይላሉ so that your ways may be known on earth, your salvation among all nations. እግዚአብሔር ይባርከንና ከዛ በኋላ ህዝቦች ሁሉ ማዳንህን ይወቁ እያሉም በመዝሙር 67 ላይ ይናገራሉ። በረከታቸውን በኩር ተደርገው መጠራታቸውን ለመሸለል ሳይሆን ሌሎችን ህዝቦች በእግዚአብሔር ማዳን ለመባረክ እንደሆነ ያስባሉ፣ ይናገራሉ። አንዳንዴ ደግሞ ከዛ ይወርዱና እግዚአብሔር የሰጣቸውን በትውልዶችና በብዙ ህዝቦች መካከል ያላቸውን ኃላፊነት በጣም ይዘነጋሉ። እንደምናስታውሰው በኢሳይያስ 5 ላይ ጌታ ቅኔ ተቀኘ፣ ስለ አንድ የወይን ቦታ በዙሪያው ቆፈረ ይላል። ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውንም አረግ ተከለበት፣ በመካከሉም ግንብ ሰራ፣ ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ፣ ዳሩ ግን ሆምጣጣ ፍሬ አፈራ ይላል። በጣም በሚያሳዝን መልኩ ለመከር የሚጠበቀው የእስራኤል ህዝብ መጨረሻ ሆምጣጣ ፍሬ ወደ ማፍራት ውስጥ ይገባ ነበር። አይደለም ለሌሎች ለመትረፍ ለራሱ እንኳን መቀጠል በማይችልበት ውስጥ ድርቀት ውስጥ ይገባ ነበረ የእስራኤል ህዝብ። ወገኖቼ እግዚአብሔርን በመታዘዝ ሲቀጥል ነው መከሩ መከር ሆኖ ለብዙዎች የበረከት ምክንያት የሚሆነው። እግዚአብሔርን ግን በዚህ ጥሪው ማንታዘዘው ከሆነ ብዙ ነገር ቢደረግም ኢቭን ሐረግ ተከለበት ይላል። ሐረግ ምን እንደሆነ ታውቃላችሁ አይደል? ለወይን ሐረግ ተተከለለት ማለት በቃ እያደገ በርዝመት በስፋት በርቀት ለመሄድ መስመር አገኘ ማለት ነው። ሐረግ እንኳን ተተክሎበት ማያድግ አይነት ወይን ሆነ፣ ሆምጣጣ ፍሬ አፈራ ይላል። እግዚአብሔር ብዙ ነገር አዘጋጅቶልናል። እባካችሁ ለመዘርጋት የምንችልበት መስኩ ተዘጋጅቶልናል። እግዚአብሔር ወደዚያ እንድናቀና ይጠራናል። የሥራ ቦታችሁ የወንጌል መስበኪያ ጣቢያችሁ ነው። እኔ ዛሬ እያልኩ ያለሁት ሁላችንም ወተን መንገድ ላይ ትራክትን በትናለን ወይም ደግሞ የሆነ አደባባይ ላይ ወተን እንናገራለን ብቻ አይደለም። የሥራ ቦታችሁ የወንጌል ጣቢያችሁ ነው። እዛ ቦታ ላሉ ሰዎች በተግባርም በቃልም የክርስቶስን ፍቅር የምታሳዩበት ከሰኞ እስከ አርብ እስከ ቅዳሜ ድረስ ሰፊ አገልግሎት ጊዜ አላችሁ በሥራ ቦታችሁ ላይ። እዛ ጋር እንዴት የክርስቶስን ፍቅር እንደምታሳዩ እግዚአብሔር አስታጥቆ ሊልካችሁ ይፈልጋል። በነቢያቱ አፍ እግዚአብሔር ትልልቅ ተስፋዎችን ሰጥቶ ነበር። በዘመን ፍጻሜ የእግዚአብሔር ቤት ተራራ በተራሮች ላይ ጸንቶ እንደሚቆም፣ ከዛ የተነሳ አሕዛብ ሁሉ ወደዛ ተራራ እንደሚሰበሰቡ በነቢዩ ኢሳይያስ ተናግሯል። እና ከዛ የተነሳ ምን ይላል? ሰይፋቸውን ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ምክንያቱም መከሩ ሰይፍ አይደለም የሚያስፈልገው፣ መከሩ ጦር አይደለም የሚያስፈልገው፣ መከሩ የሚያስፈልገው ማጭድ ነው፣ ማረሻ ነው። ለዚህ አሁን የጌታ ሰዎች ሆይ እባካችሁ በኢየሱስ ስም እጠይቃችኋለሁ፣ ይሄ የሰይፍና የጦር ዘመን ይብቃ።
በቤተ ክርስቲያን ውስጥ ያለውም ይሄ ጭቅጭቅ ምናምን ይብቃ። ዛት ኢዝ ናት በቃ ኢት ሃዝ ቱ ቢ ዳን። ይበላናል፣ እንደ ብል በልቶ ይጨርሰናል። ኖ ኖ ኖ ኖ፣ እሱ ቀይ መብራት ነው። በቃ መቆም አለበት። ሰይፉን አስቀምጡ፣ ሰይፉን አስቀምጡ፣ ጦራችሁን አስቀምጡ። ከዛ ይልቅ ማረሻና ማጭድ ይዛችሁ የምትወጡበት ጊዜ ነው። የእግዚአብሔር ቃል ነው ይሄንን የሚለው። ህዝቦች ይመጣሉ። ህዝቦች ሲመጣ፣ መከር ሲመጣ ሰይፍ ምን ያደርጋል? መከር ሲመጣ ጦር ምን ያደርጋል? አሸንፎ መሬት ከደላደሉ በኋላ ነው። እና እግዚአብሔር አምላክ በዚህ እውነት ታጥቀን እንድንወጣ ነው የሚፈልገው። ምን ታጥቀን እንድንወጣ? ማረሻና ማጭድ። በአሕዛብ መካከል ይፈርዳል ይላል። እንደገና አነባለሁ። በብዙ አሕዛብ ላይም ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ ይላል። ህዝብም በህዝብ ላይ ሰልፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም ይላል የሰራዊት ጌታ እግዚአብሔር። ይሄ የጭቅጭቅ ዘመናችን አብቅቶ ለስራ ሸሚዛችንን ሰብሰብ አድርገን በብዙ ፍቅር ማረሻና ማጭዳችንን ይዘን የምንወጣበት አስገራሚ እግዚአብሔር የሥራ ዘመን ፊት ለፊታችን አድርጓል። እንኳን ደስ አላችሁ። አሜን። የሚሰሩ ይነሳሉ። በእውነት እግዚአብሔር የጠራቸው በብዙ ክብር እንደ ከዋክብት እያብለጨለጩ ከመካከላችሁ ይነሳሉ። ተያይዛችሁ የጌታን ስራ ወደፊት ለማስኬድ እንድትዘጋጁ የጌታ ሰዎች ሆይ በፍቅር እጠይቃችኋለሁ። ጌታ ኢየሱስ በአገልግሎቱ በዚህ ምክንያት ነው በጣም የተጋው። እሱ በአገልግሎቱ የእግዚአብሔርን ቃል እንደምናየው በጣም የተጋበት አንዱ ምክንያት ጌታ ኢየሱስ እንደ ነቢያቱ ስለ መከር መናገር አይደለም። እሱ እራሱ ቃል ሥጋ ሆኖ ይላል የእግዚአብሔር ቃል። ቃል ሥጋ ሆኖ በመካከላችን፣ ቃል ማለት ዘር ሆኖ፣ ቃል መከር ሆኖ እሱ ራሱ ያንን ሃርቨስት ሆኖልን እኛም ያንን ሃርቨስት እንድንሆን ጌታ ኢየሱስ እኛን መስሎ መጥቷል። ከዛም በመስቀል ላይ ደግሞ ሲሞት እኛ ማድረግ ያልቻልነውን ነገር እሱ በማድረግ ከእሱ ጋር ምርኮን እንድንካፈል አድርገዋል። ምክንያቱም የእግዚአብሔር ቃል እርሱ ብዙዎችን ይወርሳል ይላል። ምክንያቱም እግዚአብሔር በደዌ ስላደቀቀው ኢሳይያስ 53 ከኃያላንም ጋር ምርኮን ይካፈላል ይላል። ኃያል አድርጎ በሞቱ ምክንያት ጌታ ሕዝብን ሰብስቦ ምርኮውን ይኸውላቸው አብረን እንካፈል ብሎናል። ስሙ የተባረከ ይሁን። ጌታ እግዚአብሔር በልጁ በኢየሱስ ክርስቶስ ያልደከምንበትን በሱ ጣርና ደም የበቀለውን አዝመራና የበዛውን መከር ያንን ምርኮ አድርገን እንድንከፋፈል በልጁ ሞት እግዚአብሔር ይህንን ስጦታ ሰጥቶናል። የስንዴ ቅንጣት ስትሞት ትበሰብሳለች፣ ከበሰበሰች በኋላ ግን ብዙ ፍሬ ታፈራለች እንዳለ ጌታ ኢየሱስ ክርስቶስ በሞቱ እኛ በሕይወት ያልቻልነውን የመከሩን ስራ ሰርቶልን አዝመራውን አብዝቶ በረከቱን አብዝቶ ይኸው እኛንም ይጣራል። ስለዚህ የኢየሱስ ክርስቶስ ሞት እኛ ያልቻልነውን የመከር ስራ እንዲቻል አድርገዋል። አሁን ደስ እያላችሁ በልጅህ ሞት መከራ ያበዛህልን ጌታ እናገለግልሃለን፣ ከአንተ ጋር ምርኮ እንካፈላለን የምንልበት ጊዜ ነው። ኢየሱስ ሞተ ማለት በሰማይና በምድር እርቅ እንደመጣ ሁሉ የማይቻል የተባለው የአዝመራውና የመከሩም ጉዳይ መፍትሄ አግኝቷል። እግዚአብሔር ዛሬም በኢየሱስ ሞት አይድኑም የሚባሉትን በጣም ርቀው ያሉትን ሰዎች ካናዳውያንንም ሁሉ ሳይቀር አሜሪካውያንን ሳይቀር እግዚአብሔር ያድናል። አሜን። በሴኩላር በሆነ ነገር አይምሯቸው የናወዘውን እንደ ደረቅ በረሃ ምድረ በዳ የሆነው አስተሳሰባቸውና ኢንቴሌክቹዋል የሆነውን ስትሮንግ ሆልድ ዛሬም የኢየሱስ ክርስቶስ ደም ሃሌሉያ ከኃጢአት ሁሉ የሚያነጻ የልጁ የኢየሱስ ክርስቶስ ደም ከኃጢአት የሚያነጻ የእነዚህንም ሰዎች አእምሮ ልብና መንፈስ እያነጻ ወደ ወንጌል ስለሚያመጣቸው ምርኮ ለመካፈል ከኢየሱስ ጋር ተዘጋጁ። ከሞቱ የተነሳ ከደሙ የተነሳ ኃይል ስላለው ሞቱና ደሙ ዛሬ ጌታ ይህንን እንድንችል እንድንቀበል አድርጎ ከፊታችን አቅርቦታል። ትንሣኤውም ያወጀው ይህንኑ ነው። አሁን ግን ላንቀላፉት ክርስቶስ በኩር ሆኖ ከሙታን ተነስቷል። ሃሌሉያ አሜን። አሜን።
ኢየሱስ ከሞት በሚነሳበት ጊዜ በኩር ሆኖ ነው ይላል። በኩር ማለት ተከታይ አለ ማለት ነው። ተከታዩ ማን ነው? አንተ ነህ፣ አንቺ ነሽ፣ እኔ ነኝ፣ ሁላችን ነን። ስለዚህ ነው አሁን ሰይጣን በዚህ በአዝመራውና በመከሩ ጉዳይ ምንም ማለት አይችልም። ምክንያቱም ኦልሬዲ ታላቁ መሬትን ሰብሮ ወጥቷል። ኢየሱስ ክርስቶስ በኩር ሆኖ ከሙታን ተነስቷል። ኢየሩሳሌም ሀገር ዛሬ ባዶ መቃብር ነው ያለው። የታሪክ እውነት ነው፣ የጂኦግራፊ እውነት ነው። ይሄ የመጽሐፍ ቅዱስ እውነት ብቻ አይደለም። ባዶ መቃብር ነው ያለው። ጌታችን ከሞት ተነስቷል። ሲነሳ ታዲያ የመከሩ የመጀመሪያ ሆኖ ነው። ምን መልእክት እየተናገረን ነው? የምትከተሉት እናንተ ናችሁ። ቤተ ክርስቲያን መሬት ሰብራ ትወጣለች። ካናዳን ሰብራ ትወጣለች። አሜሪካን ሰብራ ትወጣለች። ዋሽንግተን ዲሲ፣ ቶሮንቶን ሰብራ ትወጣለች። ቤተ ክርስቲያን ታብባለች። የእግዚአብሔርን መንግስት ታስፋፋለች። ምክንያቱም ኢየሱስ በኩር ሆኖ ከተነሳ እኛም ተከታይ ሆነን የግድ እንነሳለን። ማንም ሊያስቆመን በማይችል አይነት የትንሣኤ ክብር እግዚአብሔር ቀስቅሶናል። ድሮ መዝሙር አለ፣ ክርስቶስ ያው ሆነ መቃብር በራ ይላል። መድኃኒት ተገኘ ትንቢትም ሞላ ይላል። መሬት እንደ እናት ልታቅፋችሁ፣ እንደ ሕያው ዘር ግን ቶሎ ልትወጡ ይላል። መከር ሊሰበሰብ ሃሌሉያ እያለ የድሮ ዘማሪ ይዘምራል። መሬት እንደ እናት አንድ ቀን ስንሞት ታቅፈናለች። እንደ ሕያው ዘር ግን አምልጠናት እንወጣለን። ሃሌሉያ አምልጠን እንወጣለን። ከዚያ በኋላ ዘር ብቻ ሆነን ለብቻችን ወዲያ ወዲያ እንልም። ስንሰበሰብ መከር እንሆናለን። ጌታችንን እንደምቃለን። በመጨረሻ ባለ 50 ቀን በጣም ወደዋለሁ። ጰራቅሊጦስ በጣም በተለይ ለእኛ ለኢትዮጵያውያን ለኤርትራውያንም እጅግ ትልቅ ትርጉም አለው። ይሄ ሲዝን እግዚአብሔር እኛም በብዙ የጎበኘበት ጊዜ ስለሆነ በዚያን ቀን ታውቃላችሁ፣ እስራኤላውያኖች የእርሻ ምርት ስለሰጠህን ተመስገን ብለው ስለ እርሻ ምርት እግዚአብሔርን የሚያመሰግኑበት በዓል ነው። በዚያን ቀን ግን እግዚአብሔር በመንፈስ ቅዱስ ኃይል የዛን የእርሻ በዓል አስተሳሰብ ቴክኦቨር አደረገና በእርሻው ምትክ ህዝቦችን ወደ መካከላቸው በሙላት እግዚአብሔር አስገባ። ከተለያየ ነገድ ከተለያየ አካባቢ ሐዋርያ ሥራ ምዕራፍ 2 ስታነቡ የመጀመሪያ ቁጥሮች ላይ ከብዙ አካባቢ አገሮች የመጡ አይሁዶች የተበተኑ ህዝቦች በዚያ በበዓለ 50 ቀን እግዚአብሔር ያንን እሳት የመንፈስ ቅዱስ ኃይል ሲለቅ በዛ ቦታ ሲያመጣ ህዝቦች ተሰበሰቡ ይላል። ደቀ መዛሙርቱ አንዳንድ አይሁዶች በዛ ሰዓት የጠበቁት የእርሻ ምርት እያሰቡ እግዚአብሔርን ማምለክና ማመስገን ነው። እግዚአብሔር ግን በህዝቦች እርሻ አስደነቃቸው። በቃ ታውቃላችሁ፣ እናንተ እቺ ጎመን ጥሩ ናት፣ ስለዚህ ጎመን ተመስገን ብላችሁ ስለ ጎመን እያመሰገናችሁ እግዚአብሔር ካናዳውያንን እያንጋጋ የሚያመጣበት ዘመን ሲመጣ አይታያችሁም? እችን ስራ ስለሰጠኸኝ ተመስገን ጌታዬ በምትሉበት በዛ በምታስቡበት እግዚአብሔር ልጆቻችሁን ከዚህ ነው ከዛ ነው ሳይባል በመንፈስ ቅዱስ ኃይል ህይወታቸውን አቀጣጥሎ ከየት መጡ እስከሚያሰኝ ድረስ እግዚአብሔር ወደ እናንተ መሃል ሲያመጣው ማየት ይሄ አይደንቅም? 3000 ሰዎች ተጠመቁ ምናምን ይላል እኮ እዛ ሐዋርያ ሥራ ምዕራፍ 2 ስታነቡ። በዛች ቅጽበት የእግዚአብሔር መንፈስ ቅዱስ ኃይል ወርዶ ያን ሜዳዊ ስርዓታቸውን ቴክኦቨር አድርጎ መለኮታዊ የሆነውን የመከር መገለጥ በመካከላቸው አመጣ። ከዛ ሰዓት ጀምሮ ቤተ ክርስቲያን በምትቀሳቀስበት እየሰፋች እየራቀች በምትሄድበት ቁመና ውስጥ ገባች። ማንም ሊያስቆማት አልቻለም። ወደ ኢትዮጵያ ጃንደረባውም የመጣው ያ የመንፈስ ቅዱስ እሳት በነ ፊልጶስ ከዛ ጋር የተያያዘ ነው። ኢትዮጵያውያንም ሁሉ ሳይቀር የሚገቡበት። እንግዲህ አስቡ፣ በስንዴና በገብስ ምስጋና የተጀመረ ለኢትዮጵያውያን ሁሉ መዳን፣ ለሌሎችም ህዝቦች ሁሉ መዳን እየሆነ እግዚአብሔር ሲጠቀምበት ታያላችሁ። ስለዚህ ወገኖች ኢየሱስ ዛሬም ይሰራል። በእናንተም የጀመረው መልካም ስራ አለ። በዚህ ኮንፈረንስም እግዚአብሔር ያስደንቃቸዋል። ብዙ ህዝቦችን፣ ብዙ የህዝብ መሪዎችን ከቤታችሁ ጀምሮ ትውልድን እግዚአብሔር በሚያስገርም መልኩ ለራሱ እያዘጋጀ እጃችሁን በአፋችሁ ላይ ሲያስጭናችሁ ታያላችሁ። ብቻ ኢየሱስን በአሰራሩ ጆይን አድርጎት በዚህ በተልእኮ
አካሄዱ ጆይን አድርጎት አዝመራውን እንደሆነ እሱ እንዲነጣ እንዲፈካ አድርጎታል። ማጭድ ይዛችሁ አዝመራ ለማጨድ፣ ማረሻ ይዛችሁ ከሱ ጋር ለማረስ ተዘጋጁ። ሰይፍና ጦር የመሳሰለው ነገር ጊዜው አብቅቷል፣ ወደኋላችን ይቀራል። ከዚህ በኋላ መከር እግዚአብሔር ከፊታችን አስቀምጧል። ማጭድ ይዘን እንገባበታለን። እግዚአብሔርም ጅማሬያችንን እንዳሳመረ ፍጻሜያችንንም የማሳመር ብቻ አይደለም ያትረፈርፈዋል። ጽዋችንን እግዚአብሔር ያትረፈርፈዋል። ገበታችንንም እግዚአብሔር በብዙ መልካም በረከቱ ይሞላል። ጌታ በእናንተ የጀመረውን መልካሙን ስራ በራሱ እጅና እቅድ ጌታ ያለምንም መከልከል ይቀጥላል። ስለዚህ እግዚአብሔር ሰዎች ሆይ ለዚህ እንድትዘጋጁ አበረታታችኋለሁ። እግዚአብሔርን ስለሰማነው ቃሉ እናመሰግነዋለን። አጭር ጸሎት አድርገን በዛ ጨርሳለሁ። ጌታ እግዚአብሔር ሆይ እናመሰግንሃለን። ይሄ ቃል ስለሰጠህን ሕያው ሐሳብህ በዚህ ጌታ ሆይ ባዘጋጀኸው ሕዝብ መካከል ምናቀውም አናቀውም ሕዝብ መካከል አስገብተህናል። ይህንንም ስራ እኔ እሰራዋለሁ ብለሃል። አንተን ግን በዚህ ስራህ ጆይን እንድናደርግህ በዚህ የመከር ድምፅ እንደገና ወደኛ መጥተሃል። እግዚአብሔር አምላክ ሆይ ምላሽ እንድንሰጥህ እንድትረዳን እንጸልያለን። እግዚአብሔር አምላክ ሆይ ቃልህ እንደሚለው መከሩ ጌታ አለው። አሁን የሚያሳዝን ሁኔታ ውስጥም አንዳንድ ጊዜ የተጨናነቀ ነገር ውስጥም ቢሆን መከሩ ግን ጌታ አለው። ይሄ የመከሩ ጌታ ደግሞ እኛኑ መልሶ ሰራተኛ አድርጎ ወደዚያ ስለሚያመጣን በዚያ ውስጥም ጉልበትና ኃይል እየጨመረ ደስታን ስለሚያበዛልን መንግስት ስለሚስፋፋ ሰይጣን እየከሰረ ስለሚሄድ እግዚአብሔር ሆይ ያንተ እጅ በማከላችን በሕይወታችን ስለምትበረታ እናመሰግንሃለን። ወገኖች የጀመሩት ይሄ መልካም መነሳሳት እግዚአብሔር ሆይ ወዳልተጠበቁ ቤቶች ውስጥ እንዲገቡ፣ ወዳልተጠበቁ ከተማዎች እንዲሄድ ጌታ ወዳልታሰበ ስፍራዎች እየወሰዳቸው ብዙ የሆነ ገና የሚቀጥል የበረከት ምንጭ ከፊታቸው እንዲከፈትላቸው በኢየሱስ ስም እጸልያለሁኝ። መሪዎችን አበርታ፣ አብረው ደግሞ ከእነሱ ጋር እንዲቆሙ የሕዝቡንም ልብ አንተ አነሳሳ። አዲስ ምዕራፍ በሕይወታቸው ሆኖ አዲስ ታሪክ በማዕከላቸው ተጽፎ አንተን የሚያከብሩበት ጅማሬ ይሁንላቸው። በጌታ በኢየሱስ ክርስቶስ ስም አሜን።